ሁሌ ማለት ነው ቲክቶክ ቻናል ላይ ስገባ ኮሜንቶቹ አብዛኛዎቹ የሚበዙት 2019 መቼ ነው የምትመጣልን? አይዟችሁ ተቃርበናል፣ ሐምሌና ነሐሴ ብቻ ነው የሚቀሩት የሚሉ ኮሜንቶችን እያነበብኩ ነበርና ይህን ነገር እኔ አልገባኝም ነበር። አሁን ነው ገና የገባኝ የአብርሽን ውሳኔ ከሰማሁኝ በኋላ። ትናንትናም ከትናንትና ወዲያም አብርሽ የጀመራቸው የፍቅር ደረጃዎች ብዬ በመጀመሪያ ፍቅር፣ ከዛ ነፂ፣ ከዛ ምናምን፣ ከዛ ሩታ፣ ከዛ ሄርሚ፣ አሁን ደግሞ ሌላ ሴት እየፈለገ ነው በምልበት ሰዓት የሳቃችሁብኝ ሰዎች አሁን እዚህ ላይ እውነቱ እንግዲህ ተጋለጠ። በመጀመሪያ ፍቅሬ ብሎ ባሰባት ልጅ አሁን ደግሞ ወደኋላ ተመልሶ የመጀመሪያ ፍቅሩም እኔ ፍቅርን ፐርሰናሊ እወዳታለሁ ግን ደግሞ በአሁን ሰዓት የራሷ ህይወት ይዛ የምትኖር ሴት ስለሆነች ሌላ አማራጭ ይዛ እንድትመጣ ሌላ ሰይጣናዊ የሆነ ነገሮችን እያደረገላት ነው እና በዚህ ጉዳይ ላይ አልስማማም ለማለት ወዳለሁ። ሄርሚም ሆነች ሩታ ደግሞ በዚህ ጉዳይ ላይ መፍትሄ ለማግኘት አብረው ሆኖ ትናንትና በለቀቁት ቪዲዮ አብረው ዘልቀው ይህን ነገር መፍታት አለባቸው በሚለው እሳቤ እስማማለሁ። በዚህ ጉዳይ ላይ ደግሞ አብራችሁ እንድትሆኑ እፈልጋለሁ። ሰላም ተረሳውም። ሰላም ሰላም፣ ውድ የኪራ ቻናል ተመልካቾቼ እንዴት ናችሁልኝ? እንዴት ቆያችሁ? እንዴት አደራችሁ? በመጀመሪያ ቪዲዮ እንግዲህ ላይክ በማድረግ ጀምሩት ለማለት ወዳለሁ። ሳብስክራይብ ያላደረጋችሁ ሰዎች ካላችሁም ሳብስክራይብ አድርጉ ለማለት እንግዲህ ይፈልጋለሁ። ከዛ በስተጀርባ ደግሞ በመጨረሻ ሀሳብ አስተያየታችሁን መስጠት ትችላላችሁ። ዛሬ በአብርሽ ዩቲዩብ ቻናል ላይ የተለቀቀው በተለይ ደግሞ ከፍቅር ጋር የተያያዘው ነገር በምን እሳቤ ነው የለቀቀው የሚለውን ነገር አንድ እሳቤ አንስተን እናወራበታለን ማለት ነው። ስለዚህ ዛሬ አብርሽ ከዚህ በፊት ከፍቅር ጋር የመጀመሪያ ፍቅረኛው ነበረች። ቪዲዮውን እንደውም አይታችሁ ወይም ደግሞ የምታስታውስ ከሆነ እሱም እሷም ቀጭን ሆኖ በጣም ስስ የሆነ አልነበራቸው ምንም ነገር። አሁን ኦልሬዲ ብዙ አመት በኋላ ተገናኝቶ ይህን ነገር መፈጠሩ በራሱ በጣም የሚያስገርም ነገር ነው። ግን ደግሞ ምን አለ መሰላችሁ፣ ይሄ ላይፍ ነው፣ ህይወት ነው። አብርሽ የጀመረው የራሱ ህይወት አለ። ፍቅርም የራሷ የጀመረችው አብርሽ ከሷ በኋላ ነፂ ነበረች። ከዛ በኋላ ሩታ፣ ከዛ በኋላ ሄርሚ፣ ሶስት ሴቶችን አዳርሰዋል ማለት ነው። ፍቅር አብርሽ ጋር ነበረች። ከዛ በኋላ ፉፉ ጋር ነበረች። ባለፈው በቲክቶክ አካውንት ላይ ሲጣሉ ምናምን እንደዚህ መኪናን ሸጣት ምናምን ሲል፣ ከዛ በኋላ ደግሞ ወደ ዳጊ መጣችና ስለ እነዚህ ነገር ዲቴል ነገር እናወራበታል ማለት ነው። ስለዚህ ይህን ሁሉ ነገር በሱም በሷም የተፈጠረ ነገር ካለ ማለት ነው አንድ የተደበቀ ሚስጥር አለ ማለት ነው። በዚህ ሰዓት ላይ ሁኔታውን ስለ ፍቅር ሳይሆን ስለ አብርሽ ሁኔታ ነው የሚያሳስብም። አብርሽ ደግሞ በዚህ ሰዓት ላይ ሩታና አብርሽ መሀል መድረክ ላይ አስቀምጠው ብቻውን ብቻ መናገር የሚፈልግበት ማይክ እየፈለገ ነው። ለዚህ ጉዳይ ላይ ደግሞ ኖ ማለት ካልቻልን በዚህ ሰዓት ላይ ነገ ጠዋት ከፍቅር ደግሞ በኋላ ሌላ ገኒ፣ ቤቲ ወይም ደግሞ ማንኛውም ሴት ሊያመጣ ይችላል። ብቻ ግን ይሄ ነገር ነው ማለት አለብን ለማለት ወዳለሁ። ስለዚህ ስለ ዛሬ በአብርሽ ዩቲዩብ ላይ የተለቀቀውን አንድ ቪዲዮ እውነታውን እነግራችኋለሁ። ሲጀመር ይህን ነገር ፕራንክ ካልሆነ በስተቀር እውነት ሊሆን የሚችልበት ፐርሰንት 5% ነው። ከ100% 5% ብቻ ነው መሆን ያለበት። ምክንያቱም ፍቅር ሁላችንም እንደምናውቃት በጣም ተወዳጅ ልጅ፣ በጣም ለፍቅር የምትመች ልጅ፣ ሴት ልጅ ሆና እንደ ሴት ልጅ ሳይሆን በቃ የሆነ ቅሌት የሚያምርባት ሴት ልጅ ያላች አይደለም፣ በዛው ልክ የሚያምርባት ሴት ልጅ ነች እና ከማንኛውም ጋር ብትገጥም የሚያምርባት ሴት ነች። ስለዚህ እሷን መርጦ ያመጣባት ዋናኛው ምክንያት ደግሞ እኔ እዚህ ጋር የሚገባኝ ነገር ማለት ነው ተወዳጅነቷ ስለሚያውቅ በሰዎች ዘንድ ተቀባይነት እንዲኖረው ነው እንጂ እንደ ፕራንክ መሆን በዚህ ጉዳይ ላይ 100% እንድታምኑልኝ ይፈልጋሉ። ለምሳሌ ዝም ብለን በመጀመሪያ ግን ቪዲዮውን ያላያችሁት ሰዎች ልትኖሩ ስለምንችሉ ቪዲዮውን አይተን እንመጣለን። ከዛ በኋላ ዲቴል ማብራሪያ እንሰጣለን ማለት ነው። አብርሽ በዛሬ ጉዳይ ተሳስተዋል ወይስ ደግሞ ትምህርት እየሰጠ ነው በሚለው እሳቤ አንዳንድ ነገሮች እናወራለን። አንዴ ወደ ቪዲዮውን እንግዲህ በጭብጨባም ይሁን በምንም ወደ መድረኩ እንጋብዛታለን ማለት ነው።
ይብዛ ቢነስም ጉዳይ አልጠፋም እና ካሳብ ሰጥኛለህ ወድሃለሁ የእውነት የመጀመሪያዬ ፍንድቅድቅ ያለችዋ ቆንጆዋ በጉጉት የጠበቃችኋት የነበረችው ልዕልት ይኸውናችሁ ማለት ነው ጋይስ። እንግዲህ ቪዲዮውን እንዳየነው መጃጃሉ ይሄን ይመስላል። አብርሽ በዚህ ሰዓት ላይ እኔ የማይገባኝ ነገር ማለት ነው አልተማርክም ነው ማንበብ አልችልም ነው ለኮሜንት አላቅም። እንግዲህ ተመልካች በሚለው ሳብስክራይብ ያድርጉ ሰዎች በራሱ ክብር ሊኖር ይገባል። በእርግጠኝነት ነገር እዚህ ጋር አንድ ነገር ልንገር ማለት ነው ሁላችን ተሰብስበን ሳብስክራይብ ያደረግን ሰዎች አንሳብስክራይብ አድርገን ሪፖርት ብናደርገን ለአንተ ቻናል በራሱ ሪስክ ነው። ስለዚህ ቢያንስ እንኳን ለሩታም ለሄርሜላም ባታከብርም ለተመልካቾች ማክበር አለበት። ስለዚህ ነገሮችን በቀና መንገድ አስባቸውና ወደ ተሻለ መንገድ ለመምጣት የተሻለ እሳቤ ይዘናል። ይህን ነገር ነገ ጠዋት ፕራንክ ነው እንደምትለኝ በሙሉ እምነት እርግጠኛ ነኝ። ምክንያቱም በዚህ ሰዓት ላይ ፍቅር የዳጊ ፍቅረኛ ነች። አንቺም አንድ ወልደሻል፣ እኔው አንድ ወልጃለሁ፣ ስለዚህ ጉዳይ ችግር የለው ምናምን የሚባል ነገር ይሄ እንደ ቀልድ ነው፣ ድራማ ነው። ድራማ እየሰራችሁበት ነው በዚህ ሰዓት ላይ አብርሼ። እጅህ ላይ ያለው ወርቅ እንደ መዳብ ይቆጠራል። እጅህ ላይ በዚህም በዛም ሁለት ወርቆች አሉ። ቢያንስ የሩታ ወርቅ ባኖብህ ሊሆን ይችላል፣ ወይም ደግሞ አላስፈላጊ ነገር አርጋ የሆነ አላስፈላጊ የሆነ ቅብታው ይሆናል ያኛው ወርቅ። ሄርሜላ ግን በዚህ ልክ ወርቁን ሙሉ ወርቅ በሚባልበት ደረጃ ይዛ እየጠበቀች ነው። ይህን ነገር ደግሞ አያስፈልገኝም ኖ ይህን ነገር አላመንኩበትም የምትል ከሆነ ደግሞ ትክክለኛ ውሳኔ ለመወሰን ግዴታ አሁን ወስን ያለ ሰው የለም። ስለዚህ ሌላ ድራማ መወሰን አይጠበቅብህም። በዚህ ሰዓት ላይ ፍቅር ደግሞ ይዛት መምጣት አይጠበቅብህም። አውቃለሁ እኔ በዚህ ሰዓት ላይ ፍቅር እኔ በጣም የሚያሳቀኝ ነገር ምን ነው ታውቃላችሁ? ከዚህ በፊት አብርሽ ከብዙ ሴቶች ጋር እንደዚህ ብለዋል ምናምናም ብዬ በማነሳበት ሰዓት ስለ ፍቅር ሳወራ ነው ፍቅር የስራ አጋሩ ብቻ ነበረች የምትሉ ሰዎች እዚህ ጋር እንግዲህ እግዚአብሔር ይቅር ይበላችሁ። ልክ እንደነ ሩታና ሄርሜላ ፍቅርም በፍቅር ደረጃ የያዛት አንድ ሴት ነበረች። አላዋጣትም። እሱ ሳይሆን እሷ ነበር እንግዲህ ትታው ሄደች። ከዛ በኋላ ነፂ በምትባል ሴት ደግሞ እንደገና ጀመረ። እሷንም ትናለ። ይሄ የለመደው ታሪክ ስለሆነ ታሪኩንም ደግሞ ገና ለመቀጠል ይፈልጋል። ስለዚህ የኢትዮጵያ ዩቲዩበሩ ባልታዛር ቢባል ራሱ እንዳይከፋችሁ ለማለት እወዳለሁ። ስለዚህ አሁንም ከፍቅር ጋር የሚያደርገው ነገር ፕራንክ መሆኑን 100% ልነግራችሁ እወዳለሁ። ምክንያቱም ፍቅር በቅርቡ አውቃታለሁ፣ ጓደኛዬም ነች። እንዲሁም ሆኖም ደግሞ ከዳጊ ጋር ያላትን ቅርበት አውቀዋለሁ፣ በስነ ስርዓት ነው የማውቀው እና ከዚህ በፊት ልደቷ ደርሶ አብረን ሄደን የሆነ ነገር አሳልፈን ነበረ። ስለዚህ አሁንም ሄርሜላም ሩታም ተስፋ ለማስቆረጥ ያደርገው ነገር እንደሆነ አውቃለሁ። ግን ለምን በሚዲያ እንደዚህ ትገመታለህ? ሰው ልጅ እንዲጠላህ ለምን ታደርጋለህ? አብርሼ በዚህ ጉዳይ ላይ ግዴታ ከሁለቱም ምረጥ ሳይሆን ጊዜ ያስፈልገኛል ከሆነ ጊዜ እንደሚያስፈልግ አውቃለሁ እኔ በራሴ። ስለዚህ ጊዜ ወስደህ ነገሮችን ማሰብ ባለበት ሰዓት አስብበት። ካልሆነ ግን ሌላ በድራማ ላይ ድራማ፣ በፊልም ላይ ፊልም እየሰራህ ግን የሰዎችን ጭንቅላት አስተሳሰብ እንደዚህ ለመበረዝ አታርግን። ነገ ጠዋት ይሄን ቪዲዮ ሲያየው ዳጊ ምን እንደሚል አሰብኩት። ሲያስበው ወይም ደግሞ ሲያየው መጀመሪያ ቀድማው የነገረችው ነገር እንደሚሆን በእርግጠኝነት በዚህ ጉዳይ ላይ ማውራት እፈልጋለሁ። ምክንያቱም ይህን ሁሉ ነገር መስዋዕት ያደረገላትን ዳጊን ትታ በዚህ ሰዓት ላይ ከአብርሽ ጋር የምትሆንበት አንድም ምክንያት የላትም። ፍቅር ማለት በቃ እንደ ስሟ ፍቅር የሆነ ሴት ነች። ፍቅር ኦልሬዲ ሴት ልጆች አሉ፣ እኛ ብዙ ወንዶች የምንወደው ሴቶች ብዙዎቹ ኦልሬዲ የተረጋጋች ምናምን ሊወዱ ይችላሉ። ግን አብዛኞቻችን የምንወደው የሆነ እብድ የሆነች ሴት አይነት ነገር አለች አይደለ? ሁሉም ጋር ጣልቃ እየገባች ግን ደግሞ ፍቅሯን ማትለቅ አይነት ሴት ነች እና
እሷን ደግሞ ከዚህ በፊት የነበረው ከአብርሽ ጋር የነበረው እንደዛ ነበረ። አልሆናትም፣ ተወችው። ፉፉም ነበረ። እዛ በኋላ አንድ ልጅ ወለደችለት። አልተስማሙም። ስለመኪና መሸጥ ስለምናምን ነገር ከዚህ በፊት በጣም ብዙ ክስ ተመስርቶ በሚዲያ መሀል ራሱ ውሳኔ የተሰጠበት ነገር ነበረ። ከዛ በኋላ ዳጊ ጋ አለች፣ ስቲል ነው አለች። ከ5 ቀን በፊት የተለቀቀ ቪዲዮ ነው። ዛሬ 5ኛ ቀናቸው ነው። በስነ ስርዓት ስለማያቸው ነው ዳጊና ፍቅር ማለት ነው። ተለቆ የሆነ ካፌ ላይ ፕራንክ እያደረጋት ምናምን ነገር ነበር እሱንም። ስለዚህ ከዛ በኋላ የተፈጠረ እስካልኖረ ድረስ ዛሬ ከአብርሽ ጋር የምትሆንበትን አድቫንቴጅ በጣም ትንሽ ነው፣ ወይም ደግሞ ኢምንት ነው፣ ኢምንት በሚባል ደረጃ። ስለዚህ አብርሽ ዛሬ ያወራው ነገር ፕራንክ ነው በሚለው ደረጃ እንያዙ። ይሄ ፕራንክስ አሳማኝ ነው በሚለው ደግሞ ሌላ አማራጭ እንሰጠውና እንግዲህ ካልሆነም ብቻ ሁለቱም ለማስቀናት ያደርገው ነገር ነው። ይሄን የሚያስቀናበት መንገድ ደግሞ ትክክለኛ በሆነ መንገድ ከሆነ እሰየ፣ ካልሆነ ግን አሁን በሚሄድበት ነገር በጣም ነው የሚያስጠላው። ሌላ ደግሞ በዚህ ጉዳይ ላይ በዚህ ቪዲዮ ላይ ያየነው ነገር ሁሌ ትረካ የማይቀር ነገር ነውና አንድ ትረካ ልነግራቸው እወዳለሁ። ሁሌ ባልና ሚስትየው ሁሌ ተቃራኒ ነገር ነው የምትወደው። በዚህ ግቢ ሲላት በዚህ ትገባለች፣ በመስኮቱ ግቢ ሲላት በበሩ ትገባለች እና ተቃራኒ ነገር ነው የምትወደው። የሆነ ሰዓት ላይ ክረምት ደርሶ ወደ ክፍለ ሀገር ቤተሰብ ለመጠየቅ ጉዞ ይጀምራሉ። የዛኔ ክረምት እንዲሄዱ ሁሌ ተቃራኒ ነገር ስለምታስብ ተይ አትግቢ፣ ይህን ወንዝ በጣም ከባድ ነው ይዞሽ ይሄዳል እያላት ኖ እኔ ማለፍ አለብኝ በሚለው እሳቤ ለማለፍ ስትሞክር ወንዙን ይዟት ሄደ፣ ሚስትየው ማለት ነው። ከዛ በኋላ እየየ አለ ባልየው። ሰዎችም ተሰብስበው መጡና ምን ተፈጥሮ ነው ምንድነው የተፈጠረው ነገር ሲሉት ሚስቴ ተይ እንዳትገቢ እያልኳት ገባችና ወንዙን ይዟት ሄደ አለ። ኦኬ፣ ስለዚህ ከዚህ ከተነሳች አሁን የምትደርስበት የዛኛው ቀዬ እዛ ጋር ነው የምትሆነው። እዛ ጋር ኩሬ አለና እዛ ሄደን ቢያንስ በህይወት የመትረፍ እድሏ ጠባብ ነው፣ ግን ምናልባት ከተረፈች ሄደን እናድናታለን በሚሉበት ሰዓት ኖ ኖ ኖ ኖ ኖ እኔ ሚስቴን አውቃታለሁ እዚህ ጋር ነች ስትሏት እዛ ጋር ነው የምትገኘውና ቢያንስ ወደ ቀኝ በኩል ወደ ላይ ወንዙን ከሚሄድበት ማለት ነው ተቃራኒ ሄዳችሁ ፈልጓት፣ እዛ ነው የምታገኘዋት፣ እዛ ጋር አታገኘዋት በሚልበት እሳቤም ተገኝተን ብዙ ነገር አውግተናል ከዚህ በፊት በታሪክ ደረጃ ማለት ነው። ስለዚህ አብርሽም እዚህ ነው እያልነው እዛ ጋር ነው፣ ሩታ ጋር ነው እያልነው ሄርሜላ ጋር ነው፣ ሄርሜላ ጋር ነው እያልነው ፍቅር ጋር ነው፣ ፍቅር ጋር እያልነው ደግሞ ነገ ጠዋት ሌላ ምን አይነት ሐሳብ ይዞልን እንደሚመጣ ስለማናቅ ማለት ነው በተቃራኒ ደረጃ እዚህ ጋር ማሰብ እንድንችል እያደረገን ነው። ግን ይሄ ሚዲያ ነው። እንደ ሚዲያ ደግሞ ምን እያረክ ነው በሚለው ደግሞ ለራስህ የተሻለ ነገር ይዘህ እንደምትመጣ ወዳለው። ስለዚህ ዛሬ በተፈጠረው ነገር እያንዳንዷን ነገር ፕራንክ መሆኑን እንድታቁልኝ ይፈልጋሉ። ምን አለ ኪራ በሉኝ ነገ ጠዋት እኔ ለሄርሜላም ለሩታም ለመፈተን ያደረኩት ነው ነገር ነው እንጂ እንትና ፍቅር ሌላ ታሪክ ጀምራ በዚህ ጉዳይ ላይ እየሄደችበት እንደሆነ አውቃለሁ በሚለው እሳቤ እንደሚመጣልን በስነ ስርዓት በዚህ ቪዲዮ ላይ ለማስረዳት ሞክራለሁ ወይም ደግሞ ወዳለሁ። ስለዚህ ሐሳቤን ከተቀበላችሁት ኮሜንት ስር እየገባችሁኝ አጋዥ የሆነ ሐሳብ ስጡኝ፣ ወይም ደግሞ ኖ በዚህ ልክ ነው ይሄን ነገር አይመስለኝም በምትሉት ነገር ደግሞ ካለ እየገባችሁ ሐሳብ አስተያየታችሁ ስጡኝ ለማለት ወዳለሁ። ከእናንተ ጋር የቆየው ኪራ ወንድማችሁ ነኝ። ስቲል ነው ከኔ ጋር ቆይታችሁ ሳብስክራይብ ያላረጋችሁ ሰዎች ካላችሁ ሳብስክራይብ አድርጉ ለማለት ወዳለሁ። ሻም